ሰላም ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እስቲ አንዳንድ ወሬ ላወራችሁ። አንዳንዴ የማዳም ቅመሞች ወይም ማዳም ቤት የምትሰሩ ልጆች ማለት ነው ደግሞ ስትቀበሉ ደሞዛችሁን እያሳያችሁ በሚዲያ ላይ ለምንድን ነው የምትሰሩ እንዴ? እናንተ ቤተሰብ የላችሁም እንዴ? ማለት ደሞዝ ተቀበላችሁ አይደለ? 1000 ሚሉ 1000 ድርሃምን በሞላው ዓለም በቃ አረብ ሀገር የምትሰሩ ልጆች ማለት ነው ደሞዝ ስትቀበሉ ለምንድን ነው ቲክቶክ ላይ እያመጣችሁ ደሞዛችሁን እያወዛወዛችሁ ደሞዛችሁን የሚከፈላችሁን ብር ሚዲያ ላይ የምትለቁት? ለምንድን ነው? ምን እንዲሆን ነው? አልገባኝም እንዴ። ሲሆን ማለት ነው ደሞዛችሁን ሸሸግ አድርጋችሁ ይሄን ታለው የሚከፈለን ብላችሁ ቀንሳችሁ ለቤተሰብ ይሁን ለባላችሁ ይሁን ለልጃችሁ ይሁን ለሁሉም ቤተሰብ የምትልኩትን መጥናችሁ መላክ ነው እንጂ ቲክቶክ ላይ ብዙዎችን በተለይ አሁንማ የመጣችሁት የአረብ ሀገር የምትሰሩ አሁን የምትመጡ ልጆች ማለት ነው አንደኛ በጣም ባለየ ነገር ትናገራላችሁ በጣም ቲክቶክ ላይ። ሁለተኛ ብራችሁን እያወዛወዛችሁ ይሄ ነው የሚከፈለን እያላችሁ ታሳያላችሁ እንዴ። ብዙ የማዳም ቤት ደግሞ አንገታቸውን ደፍተው የሚሰሩ አሉ፣ ደሞዛቸው እንዳይታወቅባቸው ይሄ ባለየ ነገር የማይናገሩ ብዙዎች አሉ። እና በእናንተ የተነሳ ደግሞ ሌሎቹም ይሰደባሉ። እኛ ለስራ እስከመጣን ድረስ ራሳችንን ጠብቀን ምግብ በልተን ቡናችንን ጠጥተን ሻያችንን ጠጥተን ወደ ስራ ነው እንጂ የሚከፈለንን ገንዘብ ደግሞ ሸሸግ አድርገን ነው እንጂ ቤተሰብ የምንረዳ ከሆነ ዓለም ላይ እንዴ እናንተ ምንድን ፍጡር ናችሁ? በእውነት የአረብ ሀገር ልጆች ነን እንጂ ሜንታል አሜሪካ የሚከፈላቸው አውሮፓ የሚከፈላቸው ሁሉ ዓለም የሚከፈላቸው ብራቸውን አውጥተው አያሳዩም። እውነቴን ነው። የአረብ ሀገር ግን ግማሽ በግማሹ ጤነኛ አይመስለኝም። ምክንያቱም አንደኛ አረ እንደው የምትሰሩት ሁሉ አረ ተውኝ፣ ስንቱን ነው የማያችሁ? እውነት እኔ ከዚህ በኋላ ስትሰሩ ካየው እያወረድኩኝ ነው የምለጥፋችሁ። ስለዚህ ጥንቃቄ አድርጋችሁ ሰርታችሁ ለቤተሰቦቻችሁና ለልጆቻችሁ ወይም ለኑሯችሁ መኖር ነው። በጣም ነው የማመሰግን። ጽጌረዳ ነኝ። በሉ ቻው። ሼር፣ ኮፒ፣ ላይክ ስጡኝ።